ፈረንሳይና እስራኤል ኦፊሻሊ መጣላታቸው ተነግሯል። መጣላታቸው ስላችሁ ውጊያ ደረጃ ሳይሆን ተጣልተዋል እንደ ሀገር። የፈረንሳይ መንግስት እንደገለጸው ከሆነ ወደ እስራኤል የሚደረጉ የሚሳኤል ወር ደግሞ የጦር መሳሪያ ኤክስፖርቶችን ከዚህ በኋላ ሀልት እንዳደረጉና ወደ እስራኤል ምንም አይነት ጦር መሳሪያ እንደማይልኩ ተናግረዋል። ዎች በፊት ደግሞ እንደወጣው መረጃ ከሆነ ደግሞ እስራኤልም እንደዚሁ ምንም አይነት እንትኖችን አልፈልግም ወር ደግሞ ካልሰጠሽኝ አልፈልግም የሚል አይነት መግለጫ አስተላልፋለች የተባለ ነው የሚገኘው። አንዳንድ የአውሮፓ ሀገሮች በአሁኑ ሳለ እንግዲህ ፊታቸውን እያዞሩባቸው የሚገኙት የእስራኤልና የአሜሪካ እንትኖች ላይ ወር ደግሞ የእስራኤልና አሜሪካ ላይ ፊታቸውን እያዞሩ ነው የሚገኙት። ከጥቂት ሰዓታት በፊት እንደነገርኳቸው ከሆነ ጣሊያን እንግዲህ የጣሊያን ውስጥ የሚገኙ የአሜሪካ ቤዞችን ተጠቅማ አሜሪካ የሚድል ኢስት ላይ የምታደርሰውን ጥቃት እንደማትደግፍና ምንም አይነት የጦር አውሮፕላን እስካሁን ሰዓት በኋላ ከጣሊያን ተነስቶ ወደ ሚድል ኢስት ጥቃት እንደማይፈጽም ተነግሯል። በዚህ ነገር እንግዲህ ፈርቀዳጁ የነበረችው ስፔን ነች። እንግዲህ ምንም አይነት የጦር አውሮፕላኖች ከስፔን ምድር ተነስተው ወደ ሚድል ኢስት እንደማይሄዱና የአየር ክልሏን ለአሜሪካ የጦር ጀቶች ወይ ደግሞ ለአሜሪካ የጦር መሳሪያ ለጫኑ አውሮፕላኖች እንደማትፈቅድ ተናግራ ነበረ። ፈረንሳይ ኦፊሻሊ ይህንን ፓርቶ ደግሞ ይህን ጎራ ተቀላቅላለች። እንግዲህ ምንም አይነት ጦር መሳሪያ ወደ እስራኤል ኤክስፖርት አይደረግም። እስራኤልም ከአሁኑ ሰዓት ጀምሮ ከፈረንሳይ አትቀበልም ጦር መሳሪያዎችን። ይህን ቪዲዮ የሰራው ባለበት ሰዓት ላይ ቤንያሚን ኔታንያሁ ለህዝባቸው የሰጡ ፕሬስ ኮንፈረንስ የሰጡ ደግሞ እየተናገሩ ነው የሚገኙት። ስለ ጦርነቱ ስላለው ጉዳይ ላይ ምንም ነገሮች ብለዋል፣ ምንም ነገሮችስ ተናግሯል የሚለው ነገር ምንመለከት ይሆናል ማለት ነው። ይመቻችሁላችሁ። መልካም ምሽት።